አዲሱን የዋን ዩአይ 8.5 አፕዴት የማያገኙ ስልኮች እንመለከታለን። ከሳምሰንግ ፍላግሺፕ ስልኮች ስንመለከት ጋላክሲ ኤስ ሲሪሶች ኤስ21 ዘ ወርልድ ሲሪስ ሁሉም ሲሪሶች አያገኙም ከኤስ21 ኤፍኢ በስተቀር ማለት ነው። ይህም ማለት ቤስ ሞዴል ኤስ21 ኤስ21 ፕላስ እና ኤስ21 አልትራ እንዲሁም ከዛ በፊት የነበሩ ስልኮች ኤስ20 ኖት አልትራ እነዚህ አያገኙም ዋን ዩአይ 8.5 ጋላክሲ ዜድ ሲሪሶች ደግሞ ጋላክሲ ዜድ ፎልድ 3 እና ጋላክሲ ዚ ፍሊፕ 3 እንዲሁም ከዛ በፊት የነበሩት ጋላክሲ ዜድ ሲሪሶች ዋን ዩአይ 8.5 አፕዴትን የሚያገኙ አይሆኑም ማለት ነው። ኤ ሲሪሶች ላይ ስንመጣ ጋላክሲ ኤ23 ኤ14 ኤ05ኤስ እና ኤ05 እንዲሁም ከዛ በታች ያሉት የኤ ሲሪሶች አዲሱን ዋን ዩአይ 8.5 አፕዴት አይቀበሉም ወይም አይደርሳቸውም። ወደ ኤም ሲሪሱ ስንመጣ ጋላክሲ ኤም14 ኤም05 እና ከዛ በፊት የነበሩት ቆየት ያሉ ሞዴሎች የጋላክሲን አዲሱን አፕዴት ዩአይ አፕዴት አያገኙም ማለት ነው። ኤፍ ሲሪሶችም ደሴም ነው። ኤፍ14 ኤፍ05 እና ከዛ በፊት የነበሩት የኤፍ ሲሪሶች አዲሱን ዋን ዩአይ 8.5 አፕዴት አያገኙም። ወደ ታብሌቶችና ስፔሻል የሆኑ ዲቫይሶች ስንመጣ ጋላክሲ ታብ አክቲቭ 4 ፕሮ እና ከዛ በፊት የነበሩት የታብ ሲሪሶች አያገኙም። እንዲሁም ጋላክሲ ኤክስ ከቨር 6 ፕሮ እና ጋላክሲ ኤክስ ከቨር ከዛ በፊት ያሉት ሞዴሎች ይሄንን ዋን ዩአይ 8.5 አፕዴት አያገኙም ማለት ነው። የቪዲዮ ከተመቻችሁ ላይክ አድርጉ። ቤተሰብ ካልሆናችሁ ሰብስክራይብ እና ፎሎ አድርጉ። ላልደረሳቸውም ሼር አድርጉ። ይመቻችሁ።